ምርጫ አመቱን ጠብቆ ሳያሳልፍ ለመጀመሪያ ጊዜ በኢትዮጵያ ታሪክ አሁን ነው ያለው። በኢትዮጵያ ታሪክ ለምንድን ነው ይመረጣል? መጅልስ ይመረጣል። ለ5 ዓመት ተመርጦ 12 ዓመት ይሄዳል፣ 7 ዓመት ይሄዳል፣ 10 ዓመት ይሄዳል። ይሄ አሁኑ በትክክል ቀኑን ጠብቆ በማድረጉ ምስጋና አደርጋለሁኝ። ሙስሊሙ አላህ አምር ነው። ወዕተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ ያለው የአላህ ሱብሓነሁ ወተዓላ አምር ነው፣ የአላህ ትእዛዝ ነው። አንድ ታልሆናችሁ ኃይላችሁ ትሄዳለች ይላል አላህ ሱብሓነሁ ወተዓላ። ስለዚህ አንድ መሆን ነው ያለበት። ምርጫ ማለት ሰውን የሚመራ መመደብ ማለት ነው። ጥሩ ሰው መመደብ ማለት ነው። አለበለዛ ሁሉም ይናተፋል፣ ሁሉም ይባላል፣ እኔ ይላል። እኔ ደግሞ አይጠቅምም። ትልቅ እድል ነው፣ ስንመኘው የነበር እድል ነው። መጅሊሳችን እዚህ ደረጃ እንዲደርስ ስንል ብዙ ነገር ስናስብ በሐቂቃ የነበረ ነገር ነው። እስልምና የመጣው የኛ መሷሊህ አልዑሊያ የሚባል ነገር አለ። ትልቁን ጥቅማችን የሰው ልጆችን ጥቅም ለማስከበር ስለሆነ ይህ ትልቁ ጥቅማችን ሊከበር የሚችለው አንድነት ሲኖር ነው። አንድነት ከሌለ ሁሉ ነገር የለም። ፖለቲካ የእምነትና የጎሳ መጠቀሚያ ካደረገ በኋላ ነገሩ የተበላሸ መጣ። የእምነት ተቃዋሚ ወደ ፖለቲካ ውስጥ ሲገባ ወገንነት መጣ። በብሔርም ሆነ በእምነት አንዱን ይዞ አንዱን ይመጣል አይነት መጣ። በጣም ተበላሽቶ አዝነን ነበር። ስለዚህ አሁን ያ ነገር የናፈቅነውን እንግዲህ ድምጻችን የሰማ ጉዳይም በዚህ በደል ጊዜ ነው የተነሳና ይሄ የዛሬ የሰማሁት የምንመኘው የለፋን የነበረው ምንድነው? እኔው ነገር በትክክል የሚደግፈው ይኖራል፣ ግን እኔ የሚደግፈው ይለፍ የሚል ሀሳብ አይደለም። ሁሉም ሙስሊም በአንድነት የሚይዝ እንዲያልፍ ነው ፍላጎታችንና የመጨረሻ ንዛዜ አላህ ያስተላለፈው ያ አዩሀ الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون። እንግዲህ እናንተ በአላህ ያመናችሁ ሙእሚኖች ሆይ አላህን በትክክለኛ ፍሩት፣ ሙስሊሞች ሳትሆኑ እንዳትመጡ ወደ እኔ እያለ ነው። ስለዚህ እኛ ሙስሊሞችን የሚያሳድግ ጠንካራ ተቋም ነው የሚያስፈልገን። ያ ተቋም ለሙስሊም መብት የቆመ የሙስሊሙን መብት የሚያስከብር የሙስሊሙን ተቋም የሚያሳድግ እንጂ ግለሰቦችን የሚያነክስና የሚያረክስ አይደለም። ለዲነል ኢስላም ለሚጠቅመው ለሙስሊም አንድነት የሚጠቅመው መመረጥ አለባቸው ብዬ በጣም ቦርዱ ጥሩና የተስተካከለ መሆን አለበት እና ዋናው ነገር አንድ ሙስሊሙን አንድ የሚያደርግ ተትንሽ እስተ ትልቅ ከሊቅ እስተ ሊቅ በአንድ የሚያደርግ መሆን አለበት። አላህ ሱብሓነሁ ወተዓላ የሚያዘን በዚሁ አንድ ሆናችሁ አንድ በሙስሊምነት ሙስሊም ማለት ሰላም ከሰላም ከሚለው ስም ወስዶ ነገሮቹ ወደ ሌላ የተጠጉ ጊዜና ነገሮቹ ሊበላሹ ይችላሉ። ዲነል ኢስላም ሊቆም አይችልም ነው። ስለዚህ መመሪያችንም የሚያዘን በአንድነት ዲነል ኢስላምን በአንድነት አድርገን ሁሉንም ከትንሽ እስከ ትልቅ መሪዎቻችንን አክብረን መጅሊስንም አክብረን ሁሉንም አክብረን ለዲነል ኢስላም የሚጠቅም ሰው መመረጥ እንዳለበት ነው የማስተላልፈው።